ሰላም የምክር ተመልካቾች እንኳን ደህና መጣችሁ። ዛሬ እንግዳዬ ዶክተር ቃል ኪዳን ናት። ዶክተር ቃል ኪዳን እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እንዴ። እሺ ይህንን ኢንተርቪው ለማድረግ እሺ ስላልሽኝና ስለተገኘሽ በጣም እናመሰግናለን። አይኖ ቢዚ ነሽ፣ ብዙ ስራዎች አሉሽ፣ ብዙ ነገር ውስጥ ኢንቮልቭድ ነሽ እና መጀመሪያ እስቲ ትንሽ ለእኔም ለተመልካቾቻችን ስለ ባክግራውንድሽ ንገሪን። የት ተወለድሽ? የት አደግሽ? የት ነው ያለሽው? ሶ እንዳልሽው ቤቲ ዶክተር ቃል ኪዳን በቀለ እባላለሁ። ተወለድኩት አዲስ አበባ ነው፣ ገርጂ ነው ያደግኩት። ትምህርቴንም የተከታተልኩት እዚሁ ነው እስከ 12ኛ ክፍል። ገዳመ ሲታውያ ማርያም ጽዮን የሚባል ትምህርት ቤት አለ። ከዛ ጀምሮ እየቀየርኩ እንቦት፣ ቦሌ፣ ከዛ ብሪቲሽ ኢንተርናሽናል ስኩል ተምሬያለሁ። ከዛ የመጀመሪያ ዲግሪን የሕክምና ዲግሪን ሀረማያ ዩኒቨርሲቲ የጨረስኩት 2011 ላይ በሀበሻ። ከዛ በኋላ ደግሞ የአእምሮ ሕክምና ስፔሻሊቲ የጨረስኩት ደግሞ አዲስ አበባ ዩኒቨርሲቲ ነው። አንድ አሁን በአሁኑ ሰዓት በወልቂጤ ዩኒቨርሲቲ የአእምሮ ሕክምና ዲፓርትመንት በረዳት ፕሮፌሰርነት እያገለገልኩ እገኛለሁ። ከዛ ውጭ ፓርታይም የተለያዩ አዲስ አበባ የሚገኙ ፕራይቬት ሆስፒታሎች እሰራለሁ። ከፍቅረ ሰላም ጀነራል ሆስፒታል፣ ቤተሳዳ፣ አሜሪካን ሜዲካል ፕላዛ፣ ሜድስታር፣ ኒውክለስ እዚህ ሁላ ፕሌሶች ላይ ኢንቮልቭድ ነኝ አሁን። ከዛ ውጭ ሜንታል ሄልት ፎር ሄልት ፕሮፌሽናልስ የሚል ፕሮጀክት ራን እያደረግን ነበረ። ከረንትሊ በቲማችን ትንሽ ቮለንተር አክቲቪቲ ስለሆነ ዲስራፕትድ ሆኖ ፉሊ ፋንክሽናል አይደለም፣ ግን ፍሪ የሆነ ኮንሰልቴሽን ለሄልት ፕሮፌሽናልስ እንሰጣለን። አንድ አይም ኦፕኒንግ ሰትአፕ አሁን ባለንበት ስቴት ሪሊፍ ኦር ሪላይቭ ሁለቱንም ገልብጠሽ ማንበብም ትችላለሽ። So it's going to be a consultancy office, both in person and online, for anyone who wants therapy and also trainings. ለእኔ ፐርሰናሊ ብሊቭ የማደርገው ነገር ፕሪቨንሽን ኢዝ ዘ ቤስት ሜዲሲን። ስለዚህ ፕሪቨንት ማድረግ ነው ኦልሬዲ የተሻለ ነገር የሚሆነው እና ትምህርት ቤቶች ላይ ለምሳሌ ሜንታል ሄልት ክለቦች ማቋቋም፣ ፓረንቶችን ትሬን ማድረግ ዲዩሪንግ ሰመር ካምፕስ፣ ይሄ ኢሞሽናል ዌልቢንግ እነዚህ አይነት ነገሮችን መስጠት እዛ ከረንት ቲንግ አም ፕላኒንግ ቱ ቢልድ ኦን። ያው እንዳየሽው ዩቲዩብ ፔጅ ላይ አይ ትራይ ቱ ራይት ፖምስ። ያው ፕሮፌሽናል ባልሆንም አይ ትራይ እንግዲህ this is ቃል የአንድ ልጅ እናት ነኝ። ያው ይሄ ነው። ደስ ይላል። እሺ ቴንክ ዩ ሶ ማች ስለዛ ኢንትሮዳክሽን። ዶክተር ቃል ኪዳን ወደ ሜንታል ሄልት ፊልዱ ወደ ሳይኪያትሪ እንዴት ልትገቢ ቻልሽ? ከድሮ ጀምሮ ከልጅነት ጀምሮ የምትፈልጊው ነገር ነበር ወይስ ከጊዜ በኋላ የመጣ ፍላጎት ነው? እንዴት ወደዚህ ፊልድ ልትገቢ ቻልሽ? As a child, I think the constant thing I wanted ማስተማር ነው። ምን ማስተማር የሚለው ብዙ ጊዜ ቼንጅ አድርጓል ኦቨር ታይምስ። በጣም ፓሽኔት የነበርኩት is about physics ወይ አስትሮፊዚክስ ነው ወይ ጂኦፊዚክስ፣ ብቻ ከፊዚክስ ውጭ ኢማጂን ማድረግ ሰው አልነበርኩም። ግን I was always involved in charity. ቤት ራሱ ወይ መሳፈሪያ ለሰው ሰጥቼ ነው የምመጣው ወይ ምግብ ለሰው ሰጥቼ ነው የምመጣው or የሆነ ብቻ አይ ዶንት ኖ የሚያሳዝን ነገር የሆነ ፒክ የማድረግ ተንደንሲ አለኝ ከድሮም ማለት ነው። እና አይ ኒድድ ቱ ሄልፕ that's something that made me በጣም የሆነ ምንድን ነው ፓሽኔት የምትሆኝበት ነገር አለ። So I think for the first time ሳይኪያትሪስት የሆነ ኢንተርቪው ላይ ነው ያየሁት። I think 12ኛ ክፍል ምናምን ኢንፐርሰን ማለት ነው። እና I want to be that ግን አልኩኝ ሜዲሲን መማር አልፈልግም because it's not physics. And that maybe like I was all over the place throughout my life. የሆነ ፊሎሶፊ መማር ፈልጋለሁ፣ አርት ሊትሬቸር ነው ማለት ይሄ አንድ የሆነ እንትን ያለው ሰው አይደለም። ሶ ከ12ኛ ክፍል በኋላ ግን እኔ ላይክ ሳይኮሎጂ በማር ለምንድን ነው ሰው እንደዚህ ዲፍረንት የሆነው? ለምሳሌ እኔ የሚያሳዝነኝ ነገር እኔ መንገድ ላይ እያለቀስኩኝ somebody would not cry. ለእኔ የሆነ ነገር የሆነው ለሌላ ሰው ትርጉም ላይ ሰጠው ይችላል። why are we different?
በጣም እሱ ነገር የሆነ አላም ወር ወደ ሳይኪያትሪ እንትን ያመጣኝ ይመስለኛል። ግን ሕክምና እንድገባ ያደረጉኝ ፊዚክስ ቸሬ ናቸው። ሴድ ነው ኢትዮጵያ ውስጥ ሆነሽ ፊዚክስ አትማሪም? እኔም አባትሽም ፊዚክስ አስተማሪ ነን እንጂ ፊዚክስ አስተማሪ አትሆኝም ተብዬ ላይክ የሞላሁት ፎርም ተቀየረ። ኖ አይ ሜዲሲን ነው የምትገቢው። ኧረ እኔ ማንበብ አልችልም እንደዚህ ረዥም ሰዓት ምናምን ስል አይ ኖ ግን ዩል ቢ ኦኬ ዩ ለርን በቃ ሰው ቻሌንጅ የሚያደርገው ነገር ውስጥ መኖር ያለበት። ሶ ዘ ፈርስት ይር ኢን ሜድ ስኩል ዋዝ ቻሌንጂንግ ግን እኔ አይ ቶክ ቱ ስትሬንጀርስ ከማነበው ይበልጥ የሆነ ሰው ከፍቶት ምናምን ሲሄድ ይዤ ምን ሆናችሁ ነው ምናምን ሄይ ሌትስ ጎ አውት ሃንግ አውት በቃ that was the thing that made me who I am. And by the end of the first year I was sure ከተማርኩ የምማረው ሳይካትሪ እንደሆነ እርግጠኛ ነበርኩ። And I think ከፔሸንትም ጋር ስትሆኚ throughout the time ሞር ወደ ሳይክ እንድመጣ ያደረገኝ ነገር ጂፒም ሆነ ሌንታል ኢንተርንም ሰዎች they get በጣም close to me ያወሩኛል ምናምን እና ምንም ዲፍረንት ሜዲኬሽን ቀን አይደለም። አምስታችንም ሆነን አንድ አይነት አምክሳስሊን ጽፈን ልንሰጥ እንችላለን። ግን እሷ ጋር ነው የምፈልገው ምናምን ስለው what's the different thing ምናምን ብለሽ ብትጠይቂ it's the conversations like ያላ humanistic የሆነ approach because ሕክምና ብዙ ጊዜ ሮቦቲክ የሆነ ነገር ነው የምንሆነው አይደለ? በቃ we do the thing ከዛ እኔ ደግሞ I wanted to come back to me ስለዚህ ሳይካትሪ is a place where ራስሽን ፋይንድ የምታረጊበት ሰዎችን አንደርስታንድ የምታረጊበት እና it gives you a space for ፊሎሶፊም በዩ አርትም በዩ ሁማኒስቲክ የሆነ ፊልድ ስለሆነ it just called me ብዬ ልበል። Yeah, it definitely called you. በደንብ አድርገው ነው የጠራሽ። ከፊዚክስ አስተማሪሽ ጋርም በመተባበር ነው የጠሩሽ። በጣም ደስ ይላል። ኢንትረስቲንግ እና ከድሮም ጀምሮ ለሰዎች ዲፕ የሆነ ኪሪዮሲቲ እና እንደገና ደግሞ የኤምፓቲም ነበረች። ስለዚህ እነሱን ለመርዳት እና የሰዎችን መከፋት ለማገዝ ትፈልጊ ነበር። ተገጣጠመ ማለት ነው ነገሮች። በጣም ደስ ይላል እና ማስተማር ፍቅር አለኝ ከድሮም ጀምሮ ማስተማር ፈልጋለሁ ብለሻል። አሁን ላይ ያለሽ የማስተማር ነገር እንዴት ነው? የት ነው እያስተማርሽ ያለሽው? ቅድም እንደነገርኩሽ ወልቂጤ ዩኒቨርሲቲ ነው እያስተማርኩ ያለሁት። ሳይኪያትሪ ሜድ ስኩል ላይ ስትሆኚ 5ኛ ዓመት ዩኒቨርሲቲ ተማሪዎች ብቻ ናቸው የሚማሩት የሆነ ያክል እና ሬዚደንቶች ካሉ ዲታችመንት መጥተው ነው 1 ወር ምናምን የሚወስዱት እና በጣም ረዥም ሰዓት አታስተምሪም። የሆነ ያክል ክሬዲት አወር ኮርሶች ነው የምትሰጪው እና ለእኔ ያኛው ማለት አንደኛ አይ ካን ሲ ማይ ቻይልድሁድ ኢን ሜዲሲን እና አይ ዋንት ቱ ፕሪቨንት ይሄ ያለ አይደል ኢሞሽናል ዌልቢንጋቸው ላይ መስራት ኦቨር ኢንቮልቭድ መሆን ምናምን። ስለዚህ ክላስሩም ቲቺንጉ አይደለም ሲገባኝ በጣም ፓሽኔት ሊያደርግሽ ኢትስ ላይክ ሰው አይቶሽ እንዲማር ሲስተም ቼንጅ እያደረግሽለት የተሻለ ነገር እንዲሆን ምናምን የምታረጊው አለ አይደለ? እሱ ነው ሞር ሴንስ የሚሰጠው እንጂ ዩኒቨርሲቲ ላይ ሳይኪያትሪ አለስ ሬዚደንት ከሌለ በቀር 24/7 አታስተምሪ። ዳትስ ዋይ ላይክ ወደ ሚዲያው ወደ ዩቲዩብ ፔጁ ምናምን ያመጣን ያለው ቢካዝ ፒፕል ኒድ ቱ ቢ ኤጁኬትድ በደንብ የኛም ሄልዝ ፕሮፌሽናልስም ኢቨን ላይክ ሳይኪያትሪ አታች አድርገው እንኳን ስቲል ልክ እንደ አብዛኛው ኮሚኒቲ ነው ስቲግማ ቱ ሜንታል ሄልዝ ያለው ማለት ነው። እና እዛም አስተምራለሁ ያው እዚህም ይኸው ኦንላይንም I'm trying my best. Yes, ኦንላይን ላይ የምታደርጊያቸው ፖስቶች በጣም ቆንጆ ናቸው። እንደገና ደግሞ ዩቲዩብ ፔጅም አለሽ ሪል ላይፍ ኦር ሪሊፍ የተሰኘ ሪሊፍ ኦር ሪል ላይፍ የተሰኘ ዩቲዩብ ፔጅ አለሽ እና እዛ ዩቲዩብ ቻናል ላይ ገብቼ ግጥሞችን አይቻቸዋለሁ። በጣም ቆንጆ ናቸው። ከቪዲዮ ጋር የታገዙ ግጥሞች እና ጥልቅ ነገሮች ነው የሚያሰላስሉት የሰዎች ሁሉ ሊደርስባቸው የሚችሉ እንደ ብቸኝነት፣ ጭንቀት እና የተለያዩ ነገሮችን ላይ ያጠነጥናሉ። ግጥም መጽሐፍ መቼ ነው የጀመርሽው? ግጥም አይ ቲንክ 8ኛ ክፍል ላይ ግጥም እንወዳደር ነበር። አሜዚንግ አማርኛ አስተማሪ አሁን ሬዲዮ ጣቢያ ላይ ራን ያደርጋል እና
9ኛ ክፍል ልክ ከእሱ አስተምሮን ጨርሶ ልክ 9ኛ ክፍል ስጀምር that was my way of connecting to them like ቦታ ሲቀየር ያለ አይደል ሶ Yeah. 9ኛ ክፍል ጀምሮ ነው መጽሐፍ የጀመርኩት and if you saw እንደውም ዩቲዩብ ላይ ጸጥታ የሚለውን ግጥም 9ኛ ክፍል ላይ ጻፍኩት እና Wow. 17 ዓመት በፊት ማለት ነው እና አሁን ላይ ቁጭ ብዬ ሪፍሌክት ሳደርግ እንዴ እኔ ምን ሆኜ ነው በዛ ሰዓት ስለጥሞና በዚህ ልክ ደብዝም አስበው ምናምን ብዬ Yeah. was it was Good. like that I think ብዙ ጊዜ የሰዎችን ኢሞሽን ፒክ የማድረግ ቴንደንሲ ነገሮችን ሪፍሌክት የማድረግ ነገር ስላለን even on the poetry side ማይተሽ ከሆነ ስለ ዲፕሬሽን ምንም ስትጽፊ it's Yeah. not only about your emotions you see it through people እና ግን ሰዎች ሪሌት የሚያደርጉት through art ይሄ ላይክ ዴይ ቱ ዴይ ላንጉጅ የምንለው አለ በየቀኑ የምናወራው ነገር ውስጥ ሪሌት ማድረግ ካልቻለን ሳይንሱን መተን ብናወራው ሪሌተብል አይደለም እና ለዛ አሁን ላይ በተለይ ድሮ እንትን ማለት አንፈልግም ነበር this is too personal ግጥሞቹ ለምን ነው ለሰው ማነበው ምናምን እል ነበር አሁን ላይ ግን the way I see it ሰዎች ሪሌት ማድረግ የሚችሉ ከሆነ we can use it Yeah. Definitely. I think so በጣም ብዙ እንትኖች ሰው እንዳየው እንደገና ብዙ ሰው ሰብስክራይብ እንዳደረገ አይቻለሁ ዩቲዩብ ቻናል ላይ ስለዚህ ሰዎች እያዩት ነው እየተነኩ ነው እንደገና ግጥምን መጽሐፍና ሌሎች ተፈጥሮ የፈጠራ ስራዎች ለምሳሌ መዝፈን ሊሆን ይችላል ስዕል መሳል ሊሆን ይችላል እነዚህ ነገሮች ከአይምሮ ጤና ጋር ይያያዛሉ ወይ ሊረዱ ይችላሉ ወይ ምን ታስቢያለሽ በዚህ ጉዳይ የፈጠራ ስራን በተመለከተ ያ ሁለታችንም እንደምናውቀው እንደተማርነው it's one way of coping ነው ኢሞሽን አውትሌት ይፈልጋል and it helps ድሮም ስትሲም ማለት ኢቨን ሙድሽን ሪፍሌክት ያደርጋል ኮሚትሲያቸው ነገሮች ከዛ የምትገጥሚያቸው ሚውዚክም አሁን ሰው ሲያንጎራጎር ሳድ ሲሆን የሚያንጎራጉሩ ዘፈን እና ሀፒ ሲሆን it's different ግን it's the energy እና it's the most healthy የሆነ ኮፒንግ ነው ለእኔ እንግዲህ እንደ ኮፒንግ ሜካኒዝም ወስጄዋለሁ I agree እኔም ማግቢያ ያደርጋለሁ ሁሉ ሰው የሆነ አይነት ነገር ቢሞክር ኢቨን ዴይሊ ላይፍ ላይ በጣም ይጠቅማል ብዬ አስባለሁ ለኦቨርኦል ደስታም ኦቨርኦል ዌል ቢይንግም ፕሮዲውሲንግ ሳምቲንግ on the day to day is በጣም helpful ለእኔ helpful ሆኖ አግኝቼዋለሁ ስለ ሀበሻ ኮሚኒቲ አሁን አንቺ ኢትዮጵያ ውስጥ ምናምን ያለሽ ወልቂጤ ነው ያለሽ እና የሀበሻ ኮሚኒቲ አንቺ ያጋጠመሽን ሰዎች ማለት ነው ስለ ቴራፒ ይህንን ቢያውቁ ይህንን ቢረዱ ብለሽ የምታስቢው ነገር አለ? እሺ አብዛኛው ኢትዮጵያ ያለ ሰው ቴራፒ ፋንሲ የሆነ ነገር እና ይሄ የሙቪ ላይ የሚያየው ወይም ደግሞ የነጮች ትሬንድ ነው እንጂ ሀበሻ መስደላኝ ቴራፒ ለመምጣት መስደላኝ ነው ሰው የሚለውና ግን ትሩ ታይም እያየሁት ኦቨር ደ ፓስት 6 years ትሬንዱ እየተቀየረ ነው እና ይሄ ህመም ምናምን ኖሮት ሳይሆን ሰዎች ራንደምሊ ተነስተው አይ ኒድ ቴራፒ አይ ኒድ ቱ ሪፍሌክት ኦን ማይሰልፍ ብለው መምጣት የጀመሩበት እንትን አለ እሱንም በጣም ግሬትፉል መሆን አለብን ትሬንዱ ቼንጅ እያደረገ ነው ያው ትልልቅ ሰዎች ጋር ግን ስቲል ሄዚቴሽን አለ ለፊሉን ቴራፒ አይደለም ሜንታል ኢልነስ የሚባል ነገር አለ ወይ እንደውም እናንተ ናችሁ ሜንታል ኢልነስ እየፈጠራችሁ ያላችሁት የሚሉ አይነት ስቲግማታይዚንግ የሆኑ ሀሳቦች ይኖራሉ የቴራፒ ኮሚኒቲ ያለው ኦፒኒየን በጣም ዳይቨርስ ነው እንደ ትምህርቱ ሌቭል እንዳደገበት ኮሚኒቲ እና እንዳለው ኮኔክሽን እንዳጋጠመው ግን የገባኝ ነገር ዋንስ ሰዎች ቴራፒ መጥተው ሄልፕፉል ሆነው ካገኙት በኋላ they're the ones በጣም ሪኮመንድ የሚያደርጉት ሰው መሄድ አለበት እና የሚሉት እነሱ ናቸው እና እንደ ሀበሻ ምንድነው ቴራፒ የሆነ አንድ ሰው ራስሽ ላይ ብቻ መስራት ወይ ራስን መውደድ እና ምን አይነት ተደርጎ ይቆጠራል because ቤተሰብ እያለ እምነት እያለ ምን ታረጋለህ እዛ አይነት questions ወይ ደግሞ are you ሲቪር ሜንታል ኢልነስ እንዳለው ስባል አይደል ለቀቅ እንደ ምን ሆነው ነው ለምን ይሄዳል ነው and people reflect እንዲያደርጉ የምፈልገው like prevention is the best medicine ካልን sometimes ራሳችንን understand እንድናደርግ የሚረዳን ኤሪያ
ቴራፒ ነው። ከሰው ሰው ይለያል። ያ some people like religious spiritual place ሄደው some people ከፋሚሊ ጋር አውርተው ሊሆን ይችላል። ግን not everybody እንደዚህ አይነት እንትን አክሰስ ላይኖረው ይችላል። ስለዚህ እንደ ቾይስ አንድ ቾይስ ብለው ማስቀመጥ ያለባቸው ኤሪያ ቴራፒ ጭምር ነው። ሶ ራስሽ ላይ ሪፍሌክት ማድረግም ብቻ ሳይሆን አንዳንዴ እኛ ለራሳችን በጣም ሰልፍ ክሪቲካል ነን እና ከኛ ጋር ምንም ኢሞሽናል ኮኔክሽን የሌለው ሰው ኦብጀክቲቭሊ ሚረር እንዲያደርግልን የሚረዳን ፕሌስ ነው። እኛ ለምሳሌ አምናግድነን እንደዚህ ምናምን ብለን ራሳችን ላይ ሀርሽ የምንሆናቸውን ነገሮች እኔ ቴራፒቲክ ሴታፕ ላይ ኦብጀክቲቭሊ ራሳችንን አናላይዝ ማድረግ የምንችልበት ፕሌስ ነው። ቢካዝ ሰዎች አሁን ብዙ ሳይኮሎጂ መጽሐፎች ያነባሉ፣ ብዙ ነገር ይሉሻል። ከዛ አይ ኖ አባውት ደስ እኮ ግን እኔ ምናምን ኖ የስ አንብበነዋል። እኔ እንኳን አስ ሳይኪያትሪስት ለራሴ አይ ክናት ቢ ሳይኪያትሪ አይ ክናት ቢ ኦብጀክቲቭ አባውት ማይሰልፍ ቢካዝ ኢሞሽናል ኢንቮልቭመንት ስላለኝ ማለት ነው። ሶ ኢን ዳት ኮንቴክስት ቴራፒን እንደ ኦብጀክቲቭ ሚረሪንግ ኤሪያ ቢያዩት እና ለራሳቸው ይሄ እንደ ፕሪቨንቲቭ ነገር ዋትኤቨር ኢዝ ኢሞሽናሊ ወደፊት ለሚመጡትም ራሳችንን ይሄ ዌልቢንጋችን ላይ ትሬኒንግ የምንወስድበት ኤሪያ። ለምሳሌ ሚሊታሪ ትሬኒንግ ሲሰጠን ኢትስ ናት ቢካዝ አሁን ጦርነት ስላለ አይደለም አይደል? ዩ ቴክ ዘ ሚሊታሪ ትሬኒንግ ግን ዌን ዘ ዋር ኮምስ ዩር ፕሪፐርድ ዩር ፊት። ስለዚህ ቴራፒውንም እንደዛ ማሰብ ይቻላል። በጣም ደስ የሚል አናሎጂ ነው። ፕሪቨንሽን ኢዝ ዘ ቤስት ሜዲሲን እንደሚባለው በመጀመሪያ ደህንነትን ውስጣዊ አእምሮና የስሜት ደህንነትን በመጠበቅ ነገሮች በከፉ ሰዓት የተሻለ ወይም ሞር ተዘጋጀ አእምሮ ስቴት ይኖረናል ማለት ነው። በጣም ደስ ይላል። ቴንክ ዩ ሶ ማች። አይ ኖ አሁን ላይ ሜንታል ሄልት ፎር ሄልት ፕሮፌሽናል የተባለ ፕሮጀክት ላይ የተሳተፍሽ ነሽ። ስለሱ እስቲ ትንሽ ንገሪኝ። እንዴት ልትገቢ ቻልሽ? ምን አነሳሳሽ? እና ምንድን ነው ኦብጀክቲቭ? ሶ ኤምኤችፒ ማለት እሺ አይ ኖ ዩር ናት ሂር ግን ኦል ኦቨር ዘ ወርልድ ስለ ሜዲካል ፕሮፌሽናልስ ብታይ ኢቨን ዜር ኢዝ ዚስ ቡክ ፊዚሻንስ ሱሳይድ ሌተር የሚል መጽሐፍ አለ። ቢንግ ይሄ ሄልፐር ስትሆኚ ሄልፐር ሳይኮሎጂ ራሱ የራሱ የሆነ በርደን ይኖረዋል። በጣም ሪስኪ ፕሌስ ፎር ዲፕሬሽን፣ ሱሳይድ፣ በርናውት በጣም ኮመን የሆነበት ኤሪያ ነው እና ኢን ሜድ ስኩል ዊ ሎስት በጣም ብዙ ሰዎች ኤቭሪ የር የሆነ ቦታ ሰሟን ሱሳይድ ኮሚቴ ያደርጋል። በጣም ብዙ የሕክምና ባለሙያ ሱስ ውስጥ ነው ራሱን የሚያገኘው። ቢካዝ ማንበብ ይኖርበታል፣ መንቃት። ከዛ ደግሞ ልጅነትሽን ሳጨርሽ ነው ሕክምና ትምህርት ቤት ውስጥ መገቢው እና በጣም ብዙ ይሄ ኮፒንግ ሜካኒዝም ምናምን በስርዓት ዌል ቢልድ ሳይደረግ ነው መገቢው። በጣም ብዙ ሰው ራሱን እዛ ውስጥ ያውቃል። ብዙ ሜዲስኩል የነበሩ ሰዎች ድሮ ጽፍ ነበር፣ አሁን አይ ዶንት ኖ ሃው ቱ ራይት ዛት አይ ዶንት ኢቨን ሪኮግናይዝ ማይሰልፍ ምናምን ነው የሚሉት። and I passed through that and I have seen like a lot of friends እንደዚህ ያደረግናቸው። ሶ ልክ ሬዚደንሲ መጨረሻ ላይ ሪሰርች ሰራ ፊዚሽያን ሱሳይድ አማንግ ኢትዮጵያ ማለት ሱሳይድ ፕሪቫለንስ አማንግ ኢትዮጵያን ፊዚሽያንስ የሚል ነበር የሰራሁት እና ነምበርስ ወር በጣም ሃይ and ሪዛልቱን ያየሁት ቀን አይ ሪሜምበር ጉግል ፎርም ላይ ነበር እና if there is anything urgent number እየጻፍኩትም ነበረ and it was terrifying for me because ከሶስት ፊዚሽያን አንድ ሱሳይዳል አይዲዬሽን አለው ማለት አስቢ። ራንደምሊ እንዲቁጭ ብለን አንዳችን ስለመሞት አስበናለን ራንደምሊ ማለት ነው። 11 ካለን አንዳችን አታምት አድርገናል። ሶ the thing is ብዙዎቻችን ደግሞ ሚስ ያደረግናቸው ሱሳይዶች አሉ ለዋንስ ማናወራቸው ማለት። በዛው ልክ ሰብስታንስ ዩዝ አለ፣ በዛው ልክ ዲፕሬሽን አለ። ከዛ the worst thing ምንድነው ፎር ኖርማል ይሄ ነን ሄልዝ ፕሮፌሽናል ሱሳይዳል አይዲዬሽን መኖሩ ሪስክ ላይሆን ይችላል ቢካዝ ሀሳብ ነው። ግን ሄልዝ ፕሮፌሽናል ስትሆኚ ሜካኒዝም ታውቂያለሽ ኢዚ ዌይ ቱ ዳይ እና ኖቦዲ ውድ ኢቭን ኖ ዛት በሰላም እንደዚህ ተኝተሽ ነው የሞትሽው ወይስ ዲድ ዩ ኮሚት ሱሳይድ የሚለውን ራሱ ላያውቅ ይችላል። ያለነው ቁጥራችን እንደዚህ ሬር ሆኖ በዛ ላይ ቱማች ዲማንድ ነው በዚህ ስትረስ ውስጥ ምናምን we're losing a lot እና we need to help the health professionals። ኢኮኖሚክ በርደኑ እንዳለን
ግን ኢትዮጵያ ውስጥ ብቻ ሳይሆን if you go abroad ኢንግላንድም በይ ሌሎችም ስታዲዎች ብታይ physicians are living the job even አሪፍ ፔመንት እየተከፈላቸው ራሱ they cannot hold it ለእኛ ደግሞ ያለንበት አሁን ኢኮኖሚክ struggle the political situation the culture by itself ከዛ ኢኮኖሚውን እንዳለ ጨምረሽበት and then the setup even ሄልፕ ማድረግ የምትችው ለምሳሌ ሳይንስ ተምራሽ ይህንን ልጅ ሄልፕ አድርጌው ይድናል የምትይው ሰው እጅሽ ላይ ቢካዝ ኢንስትሩመንት ስለሌለ ሴታፕቱ ስለማይፈቅድልሽ ሲሞትብሽ ኤግዚስት በቃ ላይክ የኔ ኤግዚስት ማድረግ ምንድን ነው ጥቅሙ ዋይ አም አይ ሂር የሚል በጣም ሂውጅ ኳስችን ያስነሳል እና ኦል ዶዝ ስትራግልስ አር ሪል ግን ዊ ዶንት ሃቭ አ ፕሌስ ቱ ቤዝ እና ዊር ኦል አብዛኞቻችን በቃ ዊ አቺቭድ ሃይ ስኮሪንግ ተማሪዎች ነን ምናምን ብለን ይሄ ኮምፕሌን ማድረግ ራሱ እንደ ችግር ምናይ ሰዎች ነን ዊ ዶንት ዋና አፒር ዊክ ያው ዊክነስ ነው እያለን አይደለም ግን ስለዚህ ቬንት የምናረግበት ኤሪያ ሄልፕ የምንደራረግበት ሰፖርት የምንደራረግበት ኤሪያ ብለን አስበን ነው ሜንታል ሄልዝ ፎር ሄልዝ ፕሮፌሽናልስ የጀመርነው ሶ in the past years እኔ ፐርሰናሊ እንኳን 4-5 ክላይንቶች ነበሩኝ for a long time ቴክ ያደረግኳቸው ቴራፒ ኮንሰልቴሽንስ and randomly ደግሞ መሰንጀር ላይ ምናምን ቴክስት ያደርጉልኛል እንደዚህ አጋጥሞኝ ነበረ እና what do you suggest የት ልሂድ እና የሚሉት for me that is በጣም አሪፍ ነገር እና one of the things አሁን currently አዲስ አበባ ነው ያለሁት እንጂ ዌልቲቴሽን የሞከርኩ የነበረው ተማሪዎች ፕሪክሊኒካል መጀመሪያ ሲገቡ አካባቢ ጀምሮ ዌልነስ ትሬኒንግ ሊሰጣቸው ይገባል ኮፒንግ ሜካኒዝማቸው ላይ ኢሞሽናል ዌልቢንግ ላይ ኢትስ ሰምቲንግ ዊ ሹድ ዱ የሚል ጥረት ላይ ነበርን ያው እንግዲህ ኢት ኒድስ አ ሎት ኦፍ ሄልፕ ሰዎች ሪኮግናይዝ አያደርጉትም እና ሞስት ፒፕል ውድ ዲፈንድ ኢኮኖሚክ ፕሮብሌም እኮ ቢነሳለን ዊል ቢ ኦኬ ግን ላይክ ሉክ አት ዘ ፒፕል ኢን አሜሪካ ሉክ አት ዘ ፒፕል ኢን ኢንግላንድ ስቲል ዘ ሄልዝ ፕሮፌሽናልስ አር ሰፈሪንግ እና ብሩ ብቻ አይደለም እላለሁ ግን ፕራዮሪቲውን ትንሽ ማስተካከል የሚፈልግ ነገር ነው አሁን እንዳልሽ በጣም ትልቅ ስራ ነው እንደዚህ ይህን ያህል ሱሳይዳል አይዲዬሽን እንዳለ አላወቅም ነበር ትናንት ዌብሳይታችሁ ላይ ገብቼ ሳየው ደነገጥኩ 1 in 3 ፒፕል ከሶስት አንድ ዶክተሮች የራስን የመግደል ሀሳብ አላቸው ሲባል ለማመን ይከብዳል እንዳልሽው እንደገና ደግሞ እንዳልሽው እንትኑ ብቻ ሳይሆን የኢኮኖሚ በርደን ብቻ ሳይሆን ሰውን ማዳን እየቻሉ ኢንስትሩመንት ማጣት አለ ሌላም ነገር አለ ብዙ ነገር አለ ከዛ ሁሉ ደግሞ ላይ ሲጨመር ምንድን ነው ብዬ ማስበው ብዙ ሰው ችግርሽን አልረዳ ሲልሽ ደግሞ ሌላ ትልቅ ነገር ሐኪም ሆነ እንዴት ትጨነቃለህ አንተ እኮ በቃ ሶሳይቲው ኮሚኒቲው ትልቅ ቦታ ነው ያለው ነገር ላይ ደርሰ እንዴት አንተማ ተብሎ አንደርስታንድ አለመደረግም ወይም አንደርስታንድ አልደረግም ብሎ ማሰብ ለማውራት ሊከብድ ይችላል ለቤተሰብ ለማማከር ሊከብድ ይችላል ምክንያቱም ዶክተር ከሆነ አንድ ሰው ከዚህ በላይ ምን አለ ሊባል ይችላል እንደገና ስለዚህ አዌርነሱን ነው ዶክተሮች በዚህ ያክል ራሳቸውን የማጥፋት ሀሳብ ይመጣባቸዋል የሚለውን ነገር ብዙ ሰው የሚያውቅ አይመስለኝም እንደገና ሜዲካል ስኩል ውስጥ ያላለፈ ሰው ወይም ቤተሰብ ከሌለ ብዙ ሰው ራሱ እንደሚያጠፋ እኔም አውቃለሁ እና ይሄንን እንትን አዌርነሱን ለመፍጠር በጣም ትልቅ ስራ እየሰራችሁ ነውና እናመሰግናለን በርቱበት በጣም ደስ ይላል እኔም አሁን በጣም ከሪዋርዲንግ የነበረው ሞመንት ከፔጁ ይበልጥ ሐኪም ፖድካስትም ላይ ስለዚህ እያወራን ነበር እና ወላጆች ያንን አይተው ልጆቻቸው ጋር ሕክምና ትምህርት ቤት ደውለው ምናምን አር ዩ ኦኬ ብለው መጠየቅ የቻሉበት ልጆች ወላጆች ለልጆች ቪዲዮን የላኩበት ምናምን ኢንሲደንቶች እና የደወሉልኝ ሰዎች ነበሩ እና that's what we wanted ከዚህ በጣም ተማሪዎች አሁን በጣም ሰልችቶኛል ቤቴ መሄድ እፈልጋለሁ ምናምን ሲባል መተዚህ ምን ልትሆን ነው ማለት ምን ማለት ነው ማለት እንረሳዋለን ሰው መሆናችንን የሆነ ሰዓት ላይ እና ኮሚኒቲው ትሪት ባደረገሽ መጠን ደግሞ አንቺም ራስሽን ሰው መሆን ታቆሚና እንደ ሮቦት ፋንክሽን ማድረግ ትጀምራለሽ እና ሜዲሲንንም ሂዩማናይዝ የምናረገው ከሆነ እንደ ሰው እርስ በርስ የምናወራበት ምንረዳዳበት ወይ ቅብጠት ነው ብሎ የሚያስበውም ሰው እኛን እስኪረዳን ድረስ ደግሞ ስፔስ የምንፈጥርበት ቦታ ስለሆነ በጣም ልክ በጣም ደስ ይላል ተማሪዎችም
ሆነው ከዛ ደግሞ ተመርቀውም ከዛም ቦታውም ይዘው ሰው ሁሉም ሰው ጭንቀትና ሌላ መራበሽ ሊያጋጥመው ይችላል። እና ይህንን እያወቁ በመሆኑ ኮሚኒቲ በጣም ደስ ይላል። ሌላው አሁን ላይ ዶክተር ቃል ኪዳን ብዙ ነገሮች እየሰራች ነው። አስተማሪ ነሽ፣ ክሊኒሻን ነሽ፣ ትሬን ታደርጊያለሽ፣ ቮለንቲር ነሽ፣ ፕሮጀክቶች ላይ ትሳተፋለሽ። እንደገና ኦንላይን ደግሞ ስለ ሜንታል ሄልዝ አድቮኬት ታደርጊያለሽ፣ እናት ነሽ እና ይህን ሁሉ ነገር እንዴት ነው ባላንስ እያደረግሽ ያለሽው? እንዳንቺ ብዙ ነገር ውስጥ እየተሳተፉ ላሉ ሰዎች ህይወታቸውን ባላንስ አድርገው ደስተኛ ሆነው እንደገና ብዙ ነገሮችም ላይ ደግሞ ኤፌክቲቭሊ እየሰሩ እንዲቀጥሉ ምን ትመክራለሽ? እንደዚህ ብዙ ነገር ላላቸው በተለይም ሴቶች፣ ግን ሁሉም ሰው ሆነስትሊ ኢትስ ናት ኢዚ። እውነት ለመናገር አሁን ላይ አንዳንዴ በተለይ አይ ፊል ላይክ አም ቴኪንግ ቱ ማች ታይም ከልጅ ትንሽ አንዳንዴ ፍረስትሬት ሊያደርግ ይችላል። ግን አንዳንድ ደግሞ ድሪምሽ ሲጠራሽ ደግሞ የሆኑ ነገሮች ሳክሪፋይስ ታደርጊያለሽ። ግን አሁን የማደርገው ነገር ምንድን ነው? አሁን ክሊኒክ ጠዋት ዩዥዋሊ አይኖረኝም፣ ከሰዓት ነው የማደርገው። ቢካዝ ማታ ዩዥዋሊ አርፍደሽ ሰርተሽ ምናምን ስትመጪ ይመሻል እና ዮር ኪድስ ማይንድ ስሊፕ ምናምን። ስለዚህ ለልጄ ጠዋት ላይ አትሊስት የሆነ ዴኬርም እስካደርሳት ምናምን ያለውን ታይም ከእሷ ጋር ማሳለፍ፣ ከዛ ለራሴም በደንብ ይሄ ጠዋት ላይ መረጋጋትን ፕሪፈር እያደረግኩ ነው። ይሄኛውን እንዴት ነው የምልሽ እንደ ፓስት 3 years ኤክስፒሪየንስ አድርገሽ አድርገሽ አይ ይሄኛው ነገር እየሰራ አይደለም፣ እንደዚህ ሳይሻለኝ አይቀርም ብለሽ የምትመጫቸው ነገሮች አሉ አይደለም። ሶ በአንዴ ባላንስ የሚባል ነገር አይመጣም። አንዱ ሰዓት ላይ ያንቺን ሄልዝ የሚጎዳ ነገር ውስጥ ልትሆን ይችላል፣ አንዱ ሰዓት ላይ የፋሚሊሽን። ስለዚህ ግን ስሩ ታይም ምንድነው ፊገር አውት እያደረግሽ የምትሄጂው ነገር ነው። ሶ ፎር ሚ ናው ላይክ አይ ቴክ አ ብሬክ። በጣም ኢሞሽናሊ ዲማንዲንግ ስራ ነው እና ሁሌ የምለው ነገር ምንድነው ወደ ቴራፒ ሜንታል ሄልዝ ትሪትመንት ላይ ስትሄጂ ደክሞሽ ልትሄጂ አይገባም። በጣም ከደበረኝም ከደከመኝም አይ ውድ ራደር ናት ቢካዝ የኔን ኢሞሽን ለዛ ለሌላ ለደከመው ሰው መስጠት is not going to do it። ስለዚህ እንደዛ ደግሞ ስለ ምንድነው ኢኮኖሚክሊ ያለሽ ነገር ላይ ሳክሪፋይስ ነው የምታደርጊው። ስለዚህ you have to know where like ብርም ሄልዝም ከዛ ፋሚሊ ምንም ሁሉም ተቀምጦ የትኛው ነው ማይ ፕራዮሪቲ የትኛው ነው የሚቀድመው እና ደግሞ does it really make me happy አሁን እያደረኩ ያለሁት ነገር does it make me happy የሚለውም። ስለዚህ ባላንሱን ለማምጣት it was really really difficult። ግን የምትወጂው ነገር ስትሰሪ አንደኛ የሆነ የመሸከም ትንሽዬ ትከሻ ይኖርሻል። ከዛ ደግሞ ኢንቫይሮንመንትሽ ላይ ሰፖርቲቭ ፒፕል ፍሬንድስ ፋሚሊ ኤኒዋን ብቻ ሰፖርቲቭ የሆነ ሶሻል ኮኔክሽን ካለሽ ቶለራብል ነው። ግን እንደፈለግሽው ሁሌ ኤክስፔክቴሽናችን ነው መሰለኝ በጣም ሃርም የሚያደርገን። ብቻዬን በሆን እኮ በዚህ ስፒድ እዚህ ደርስ ነበረ ምናምን ብለን የምናስባቸው ብዙ ነገሮች ይኖራሉ። ግን ላይፍ በዲፍረንት ዳይሬክሽን ፑል ስለሚያደርግሽ የምትፈልጊበት ቦታ ወዲያው ላደርሽ ትችያለሽ። ግን ዋን ስቴፕ አት ታይም በቃ አት ዲስ ዴይ አትሊስት ዋትስ ዘ ቤስት ቲንግ አይ ዲድ ስል ለልጄ አይ ዋዝ ሂር አትሊስት ዲስ ዴይ አይ ሄልፕድ አንድ ሰው እያለን ላይክ ያለንን ነገር አክኖሎጂ እያደረግን ቀስ እያለን ቢውልድ ማድረግን መማር ኤንድ ሁሌ ላይክ እንዴት ነው ዩዥዋሊ ሰዎች አሁን እዚህ ስራ የለመዱት ጠዋት ነው እና አይ ጠዋት አልሰራም ምናምን ከሰዓት ነው ቀጠሮ ምናምን ብዙ ጊዜ የሚይዘው እና አንቺ ደልቶሻል ወይም ዩ ሹድ ቢ በጣም ሪች ምናምን ይሉኛል። ግን ማይ ሄልዝ ማተርስ በጣም ሞስት አይ ኖ እሱን ሉዝ ማድረግ ውድ ቢ ሞር በጣም ኤክስፐንሲቭ አይደል? ስለዚህ የሁላችንም የራሳችንን ፕራዮሪቲዎች ሴት ካደረግን ከዛ ቀስ እያልን ቢውልድ እናደርጋለን። ሁሉም ሰው ለግዣሪው ላይኖረው ይችላል እንደዛ የማድረግ you don't have that ደግሞ ባለሽ ውስጥ ደግሞ እንዴት ነው ኮምፕሮማይዝ የምታደርጊያቸው ነገሮች ምንድን ናቸው? ኮምፕሮማይዝ የማይደረጉት ደግሞ ምንድን ናቸው የሚለውን ማሰብ ነው። ስለዚህ የሰልፍ ኬር የሚባለው ራስን ደህንነት በመጀመሪያ መያዝ፣ ከዛ ደግሞ ሰፖርቲቭ ሰዎችን ጠበቅ አድርጎ መያዝ፣ ባላንስ ለማድረግ መሞከር። ግን ስለ ትንሽ ስለ ምክርሽ አመሰግናለሁ። ምክንያቱም ኦነስትሊ ነው የመለሽልን። አውት ሃርድ ግን ኢትስ ፖስብል ይቻላል እያልሽን ነው። እሺ ወደ መጨረሻ
እንትናችን እንምጣ። ምክር ጠያቂ አለች፣ ስለሷ ትንሽ ልንገርሽና ምን ትያታለሽ ለሚለው ማለት ነው። በዚህ ሀገር የምትኖር 29 ዓመት ሴት ናት እና ቤተሰቧ ኢትዮጵያውያን ናቸው። በባህላዊ ትራዲሽናል በሆነ ወይ ነው ያሳደጓት። ኤክስፔክቴሽናቸውም እንደዛ ነው። ነገር ግን ያደገችውና ጓደኞቿ አሜሪካውያን ናቸው። ይህንን ነገር እንዴት አርጋ አብራ እንደምታስኬድ ግራ የገባት ልጅ ናት። ምክንያቱም ቤትም ስትሆን ራሷን እየሆነች አይደለችም፣ ውጪ ስትሆንም ራሷን እየሆነች አይደለችም እና በጭንቀቱ ስላለች በሁለቱም ካልቸር ውስጥ እየተጎተተች በዚህም በዛም እየተጎተተች ያለች ሰው ናት። እና ምክሩ ምንድን ነው? ሁሉም ቦታ ሲሄድ I don't feel like myself and I feel like I am letting someone down። እዚህም ሲሄድ የሆነ ሰው እንዳበሳጨው ወይ እንዳሳዘንኩ ይሰማኛል። እዚህም ሰውን ደግሞ ራሴን እንዳልሆንክ ይሰማኛል። በዚህ ምክንያት ቤተሰባዊ ግንኙነቶችን ጋዘሪንጎችን አቮይድ እያደረግኩ ነው እና ከቤተሰቤም ጋር መሆን አልቻልኩም፣ ከጓደኞች ጋር መሆን አልቻልኩም። እንዴት ላድርግ የምትል ሰው ናትና መታ አንቺ ጋር ብትጠይቅሽ ምን ትመክሪያታለሽ? It's a very difficult position to be at ማለት እኔ ምክር የምወድ ሰው አይደለሁም፣ ግን I would ask a lot of questions። ምክንያቱም እንዲህ አድርጌ ሲባል ምክርና ቡጢ ለሴት ገላል ማላሉ ግን በሷ ፖዚሽን ላይ ሆነን ማሰብ ይጠይቃልና ብዙ ጥያቄዎች ይኖሩኛል። ለምሳሌ do you really know ማንን መሆን እንደምትፈልግ መጀመሪያ? because to fight መጀመሪያ why I'm fighting እና ደግሞ like to what goal ነው። ከዚህ sense of belongingness ከሌለን አንዳንዴ ይሄ imposter syndrome የሚባለውም አለ አይደል? በራስሽ በገዛ ኑሮሽ ውስጥ ምናምን ከራስሽ ጋር አላይን አለማድረግ ሚንስ ኦተንቲክ የሆነ ሰልፋችንን ሉስ እናደርገው ማለት ነው። ስለዚህ ውስጣችን ያለ ቫሊዩ ጎል አይደንቲቲ ያለ ውጪ ግን የምናሳየው ዲፍረንት ሲሆን አላይን አያደርግም። ስለዚህ like it's not because እሷ ኢትዮጵያዊ ስለሆነች ምናምን አይደለም። anyone from two different cultures, different parenting system even እዛ ሀገር ብቻ ሳይሆን እዚህም ሆነን እኛ ለምሳሌ western influence ያለው ልጅና ይሄ በጣም ዲፕሮትድ ካልቸር ውስጥ የኖረ ቤተሰብ ላይስማማ የሚችልበት በጣም hundreds of reasons አለ። ስለዚህ መጀመሪያ ሁለቱንም ካልቸሮች እና እንትኖች ማስቀመጥ ሊጠይቅ ይችላል። ለምሳሌ ወተር አሜሪካን ፍሬንዶቼ ጋር ያለው ካልቸር እና ኤክስፔክቴሽን ምንድን ነው? ፓረንቶቼ ጋር ያለው ምንድን ነው? ከዛ ውስጥ እኔ ሳደርገው ኮምፈርተብል የሆንኩት የትኛው ነው? ኮምፈርት የማይሰጠኝ ደግሞ የትኛው ነው? because some of the things ከኛ ቫልዩ ጋር አላይን አያደርጉም። ሶ እንደ አንድ ኢትዮጵያዊ ልል የምችለው የኛ ፋሚሊ ላይ እንትን ነው ባውንደሪ ብዙ ጊዜ የለንም። ልጆች እናት ወይ አባት ምናምን ስታይ ልጆች የነሱ ኤክስቴንሽን እንደ ኤክስቴንሽን ነው የምትቆጠሪው። ስለዚህ የራስሽ ድሪም፣ የራስሽ ቫልዩ፣ የራስሽ አይደንቲቲ ምናምን ሳይሆን የኔ አይደንቲቲ እንዲኖርሽ ልትፈለግ ይችላል። ስለዚህ እሱን ኢዝሊ አታመጡም። there will be disappointments then በዛ ውስጥ ባውንደሪሽን እንዴት አድርገሽ ነው አሰርት የምታደርጊው? እንዴት ነው ባላንስ ክሬት የምታደርጊው? because you have to be like ለራስሽ ኮምፓሽኔት ካልሆንሽ ማንም እንደዛ ያለ ሲጀመርም ደግሞ ፐርፌክሽን አይደለም እየፈለግን ያለነ we don't want people to be perfect, we want them to try። ስለዚህ እናትና አባትሽ ያደጉበት ሴታፕ ላይ አይደለም አንቺ ያደግሻለሽ። ስለዚህ you can never be them። ስለዚህ አንቺን ያሳደጉሽ ፓረንቶች ደግሞ አይደለም ሌሎች ጓደኞችሽን የሚያሳድጉት እነሱንም ልትሆኚ አትችይም። ስለዚህ you have to embrace yourself። ከሁለቱም መሀል ላይ በቃ መሀል ሰፋሪ ነኝ ብለሽ መጀመሪያ አድሚት ማድረግ ነው። ነዛ ግን መሀል ሰፋሪ ሲሆን ምን አይነት ነው መሀል ሰፋሪ መሆነው? ከቤተሰቦቼ which trends that I like keep ማድረግ የምፈልገው ከዚህኛው እንደዛ። so when they ask me ደግሞ ቆሜ no this is me I like it በዚህ ነው በቃ ይሄኛው ላይ ነው ቆሜ የምቀጥለው የምንልበት። because አንዳንዴ ኖ ስንል ሰዎች ዲስአፖይንትድ ሊሆኑ ይችላሉ። ግን ደግሞ እኛስ ምክንያቱም ለሰዎች ብለን ጎንበስ ብለን በራሳችን ዲስአፖይንትድ በሆንን ቁጥር የራሳችን ድምጽ ይኖረናል ወይ? ለራሳችን መታገል እንችላለን ወይ? already if you feel lost trying to impress other people
ለምን ራስሽን ኢምፕረስ ለማድረግ እየሞከርሽ ደግሞ can you try at least ትንሽ ጊዜም ሃፒ ለመሆን I don't know ሺህ ዓመት ስለማይኖር ትንሽም ቢሆን ባላንስ መፈለግ absolutely እኔም I በጣም would have እስማማ በጣም ብዙ questions for her እና just it's not going to be ያላል do this do that ምናምን አይደለም ብዙ ጊዜ የሚሆነው ለምን ምንድን ነው የምትፈልጊው ከዛ what do you have in your hands አሁን እነዚህን ነገሮች አቺቭ ለማድረግ ልትጠቀሚባቸው የሚችያቸው ስኪሎች because አንዳንዴ trapped ስንሆን we don't feel like we have anything I tried there is no way out ነው የሚሆነው then emotionally ፋሚሊዎች ደግሞ ትሪገር ባረጉሽ ቁጥር ሎጂካሊ አታስቢ ከዚህ ኢሞሽናል ሪስፖንስ ነው ብዙ ጊዜ የሚኖርሽ ስለዚህ ወይ አቮይድ እያደረግሻቸው ነው which means እየጠፋሽ ነው ከዛ እሱም ደግሞ ሌላ ጊልት እንዲሰማሽ ያደርጋል ስለዚህ ምን ያህል ሰዓት ለምሳሌ በሳምንት ውስጥ ምን ያህል ሰዓት ቶለሬት ማድረግ እችላለሁ 40 ደቂቃ ድሮፕ ኦፍ አድርጌ ልመለስ ሊሆን ይችላል ማለት I tried በቃ this is what I can give ከዛ slowly build የምናደርገው ነገር ስለሆነ because ዲስአፒር ማድረጉ ጊልት ከፈጠረ ደግሞ መሄዱም ደግሞ ኮንፍሊክት ካለው እንዴት ነው ደግሞ ኢሞሽናሊ ፕሮቮክ ሲደረግ ደግሞ እንዴት ሪስፖንድ ላድርግ ባውንደሪ አሰርት ማድረግ ኮሚኒኬሽን ስኪል በጣም ብዙ ነገር ይጠይቃል ስለዚህ አንዳንዴ አሰርቲቭ ሆኖ እኔ ያደግኩት እናንተ ያደጋችሁበት ካልቸር ላይ አይደል ለእኔም it's difficult ሀሳባችሁም ኢንቴንሽናችሁም ጥሩ እንደሆነ እረዳለሁ ግን ለእኔም እየከበደኝ ነው እስቲ በእኔ ቦታ ሆናችሁ እንድትረዱ ይፈልጋለሁ የስ እናንተ ከኔ የበለጠ ዲፊካልት ላይፍ ኖሯችሁ ነው የመጣችሁት you think I'm spoiled and everything ግን እኔም I'm having የራሴን የሆነ difficulty I think ብዙ ጊዜ ለፋይት ስንሄድ ነው ማንስማማ understand me የሚለውንም that we're suffering የሚለውንም ካልም በሆነበት ኤሪያ እንዴት ኮሚኒኬት እናደርግ እንዴት መፍትሄ እንፈልግ የሚለው ላይ መስራት ይፈልጋል በጣም ነው የማመሰግንሽ ዶክተር ቃል ኪዳን እና በጣም ከባድ ሴናሪዮ ነው እንዳልሽው እና ደግሞ ኮመንም ነው ብዙ ጊዜ ስለዚህ ሆነስት የሆነ ኮሚኒኬሽን እንደገና ወደ ውስጥ ራስን መመልከትና ራስን ኦተንቲክ የሆነ ራስን ፋይንድ ማድረግ ከዛ እንዳልሽው ስቴፕ ባይ ስቴፕ መሄድ ነው መፍትሄ እና አይዞሽ በርቺ እንላታለን ምክር ጠያቂያችንን ዶክተር ቃል ኪዳን ጊዜሽን ወስደሽ ይሄንን ኢንተርቪው ለማድረግ ስለመጣሽ በጣም ነው የማመሰግነው አድማጮችና ደግሞ ይህንን የሚመለከቱም ሰዎች እንዲያገኙሽ ቅድም እንደተናገርሽው በራስሽ የምትሰሪያቸው ነገሮች አሉ ስለዚህ እንዲያገኙሽ ምን ያድርጉ ባጭሩ ንገሪያቸው ከዛ ደግሞ ከስር እናስቀምጥላቸዋለን ማለት ነው ግንቦት የዩቲዩብ ፔጅንም የስልክ ቁጥሬንም ዋትስአፕ ላይ ኮሚኒኬት ማድረግ የሚፈልግ ሰው you can put it down there በጣም አመሰግናለሁ it's a nice thing that you're starting to work on እሺ thank you so much በጣም ነው የማመሰግነው